አላህ ምናልባት አላህ እኛን እያኖረን ያለው ህይወት እኛ ያልወደድነው ሊሆን ይችላል። ግን አላህ እኛ ምንም አንውደደው እንጂ በእርግጠኝነት የሚያኖረን ህይወት ለኛ ኸይር ያለውና የተሻለውን ህይወት ነው። ለዚህ ነው ቁርአን ላይ ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ እናንተ የጠላችሁትና ያልተመቻችሁ ነገር ለናንተ ኸይር ያለው ነገር ይሆናል። ወዓሳ አን ቱሂቡ ሸይአን ወሁወ ሸሩን ለኩም፣ እናንተ የወደዳችሁለትና የተንገበገባችሁለት ህይወት ደግሞ ለናንተ ሸር ያለው ይሆናል ይላል አላህ ሱብሓነሁ ወተዓላ። ወላሁ ያዕለሙ ወአንቱም ላ ተዕለሙን። ታዲያ አላህ ነው የሚያውቀው፣ እናንተ ግን ለራሳችሁ እንኳን የማታውቁ ሰዎች ናቸው ይላል አላህ ሱብሓነሁ ወተዓላ። ታዲያ እኛ በማናውቀው መልኩ ለኛ የተሻለውን እየመረጠ ለሚያኖረን ጌታ ጥራትና ምስጋና ይገባው። አልሐምዱሊላህ። ያ ሰላም